መቅደላ አምባ ዩኒቨርሲቲ በአምስተኛ ዙር 998 ተማሪዎችን አስመርቋል። በቱላውሊና በመካነ ሰላም ካምፓሶች ትምህርታቸውን ሲከታተሉ የቆዩ ተመራቂዎች በትምህርት ቆይታቸው የቀሰሙትን ዕውቀት ማህበረሰቡን በማገልገል እንደሚተገብሩት ቃል ገብተዋል። የመቅደላ አምባ ዩኒቨርሲቲ ፕሬዝዳንት ዶክተር ካሳ ሻወል ተመራቂዎች የሰላም አምባሳደር እንዲሆኑ ጠይቀዋል። ደጀን አምባቸው የመቅደላ አምባ ዩኒቨርሲቲ በአምስተኛ ዙር 998 ተማሪዎችን አስመርቋል። አማራ ሚዲያ ኮርፖሬሽን ያነጋገራቸው ከፍተኛ ውጤት ያስመዘገቡ ተመራቂዎች በዩኒቨርሲቲ ቆይታቸው ያጋጠሟቸውን ፈተናዎች ሁሉ ተቋቁመው ለምረቃ በመብቃታቸው መደሰታቸውን ገልጸዋል። ደስታዬን የምገልጽበት ቃል የለኝም፣ ያጥረኛል። ምክንያቱም በዙራችን ብዙ መሰናክሎች ነበሩ። እነዛን ሁሉ ተቋቁመን ማለት ከ12ኛ ክፍል ጀምሮ በእኛ በጣም ብዙ መሰናክሎች ነበሩና ያን ሁሉ ተቋቁመን ለዚህ ስለበቃን በጣም የተለየ ነው። ምስጋናዬም ደስታዬ በመጀመሪያ ጎል የነበረው ያው የተሻለ ውጤት ካሉት ጓደኞቼ የተሻለ ውጤት ሰርቼ ቤተሰቦችን ለማስደሰት ነበረ። እሱ ደግሞ ለማግኘት ያው ሌት ተቀን በመልፋት ከእግዚአብሔር እርዳታ ድረስ እና እሱን እንደ ሰክሰስ እንዳረኩ ነው የሚሰማኝ። ወደ ዩኒቨርሲቲ ለመጡበት የትምህርት ዓላማ ትኩረት መስጠት መቻል ውጤታማ እንደሚያደርግም ተመራቂዎቹ ገልጸዋል። ጊዜን በአግባቡ መጠቀም ነው። ማንኛውም ሰው ስኬት ላይ የሚደርሰው ጊዜን በአግባቡ ተጠቀም ብቻ ነው እና ጊዜያቸውን ተጨናንቆ በማንበብ ብቻ አይደለም። ጊዜን በአግባቡ መጠቀም ስል መዝናናት ካለበት በመዝናናት ማንበብ ካለበት በማንበብ ፕሮግራም በማውጣት ማለት ነው። ሰው ጊዜን በአግባቡ ተጠቀመ የትኛውም በየታለንቱ ያው አሪፍ ሳክሰስ ላይ ይደርሳል ብዬ አምናለሁ። በዙሪያችን ምንም ነገር ቢኖር ራስን ከመግዛት ነው። ራሳችን የምንገዛ ከሆነ ማንኛውም ኤክስተርናል ኢንፍሉዌንስ ቢሆን እጃችን አንሰጥ። መጀመሪያ ዓላማ አዘጋጅተን መምጣት አለብን ወደዚህ ስንመጣ እና እሱን ዓላማችን የምናስብ ከሆነ ያው ወደ ሌላ አንሄድም፣ ራሳችን አንሸውድም። ያለ የሆነ ነገር ያሰብነው ነገር አለ እሱን ለማሟላት ያው ጠንክረን መስራት ነው ያለብን። በቆይታቸው የቀሰሙትን ዕውቀት በስራ ዓለም ማህበረሰቡን ለማገልገል እንደሚተገብሩትም ቃል ገብተዋል። የመቅደላ አምባ ዩኒቨርሲቲ ፕሬዝዳንት ዶክተር ካሳ ሻወል ባለፉት ዓመታት ያጋጠሙ ዘርፈ ብዙ ችግሮችን በመቋቋም ለዚህ ምረቃ ለበቁ እንኳን ደስ አላችሁ ብለዋል። ትምህርት ለዲሞክራሲ ስርዓት ግንባታና ለሀገር እድገት ያለው ድርሻ ከፍተኛ እንደሆነ የገለጹት ፕሬዝዳንቱ ዩኒቨርሲቲው ለትምህርት ጥራት ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ተመራቂዎች በየትኛውም የሥራ መስክ ቢሰማሩ የሰላም አምባሳደር ሆነው እንዲያገለግሉ ጥሪ አቅርበዋል። ባለንበት ክፍለ ዘመን የዓለማችን ሕዝብ ዋነኛ ስጋት እየሆነ የመጣው የሰላም እጦት በተለያዩ የሀገራችንም ከመሰል ችግሮች